ሰላም የቲንክ አዲስ የዩቲዩብ ቻናል ተከታታዮቻችን እንደምናችሁ እንደምንከረማችሁ። ዛሬ አንድ በጣም ቀለል ያለ ነገር ይዤላችሁ መጥቻለሁ። ምን መሰላችሁ? አብዛኛዎቻችን የምንቸገርበት እንዴት አድርገን ነው አርትወርኮችን ኦር ፖስተር መስራት የምንችለው ፎቶሾፕን ሳንጠቀም ኢሉስትሬተርን ሳንጠቀም ኢዚሊ አሁን ላይክ ዘመኑ ባመጣልን ኤአይ ተጠቅመን እንዴት ነው በአማርኛ ፖስተር መስራት የምንችለው የሚለውን ነው የምናየው። ዛሬ ሰላም የምትባል አንድ አይዲያል የሆነች ሴልስ ልትሆን ትችላለች፣ ኤኒቲንግ ግን የራሷን በሶሻል ሚዲያ ማስተዋወቅ ትፈልጋለች እና አርትወርክ መስራት ፈለገች። የፎቶሾፕ ኖሌጅ ከሌላት ምንድን ነው ማድረግ የሚገባት የሚለውን እናያለን። በመጀመሪያ ደረጃ ምንድን ነው ማድረግ ያለባት? ፕሮምፕት ነው መጻፍ ያለባት። ፕሮምፕት ማለት ላይክ ጀነሬት የሚሆነው ነገር ላይክ በምን አይነት መንገድ እንዲወጣላት ትፈልጋለች የሚለውን ነገር ኢዚሊ ፕሮምፕት መጻፍ ትችላለች። ስለዚህ እኔ ዲፕሲንክን ነው የምጠቀመው። ቻትጂፒቲ ኦር ደግሞ ጀሚናይንም መጠቀም ትችላላችሁ። በቀጥታ ሄደን ዲፕሲንክ ላይ ኦር ደግሞ ጀሚናይ አሊያም ደግሞ ቻትጂፒቲ ላይ የምንፈልገውን ነገር ጀነሬት እንዲያደርግልን እንጽፍለታለን ማለት ነው። ሶ ኤአዩ ኢትሰልፍ ፕሮምፕት ይጽፍልናል ማለት። ስለዚህ ጀነሬት እንለዋለን፣ ፕሮምፕት ይጽፍልናል ማለት። በእንደዚህ አይነት መንገድ ፕሮምፕቱን ጻፈልን ማለት። በእንደዚህ አይነት መንገድ ፕሮምፕትን ጻፈልን። እችን ኮፒ እናደርግና የምንፈልግበት ቱል ላይ ቻትጂፒቲ ላይ ሊሆን ይችላል፣ ጀሚናይ ላይ ሊሆን ይችላል፣ አሊያም ደግሞ ሌላ ቱል ላይ እኔ አጋጣሚ ኢንቫቶ ላይ ነው። ኢንቫቶ ላይ ኤአይ ቱል አለ። በሱ በመጠቀም ለምሳሌ ኢሜጅ ጀነሬት ብዬው እስከ መጥቼ ጀነሬት ላለሁኝ። እስኪ ጀነሬት አድርጎ እስኪጨርስ ድረስ አብረን እንጠብቃለን። ተመልሰን እንመጣለን ከፈተልን በኋላ ማለት ነው። ቅድም ጀነሬት ያደረግነው ግራፊክስ አሁን አልቆልናል። ስለዚህ ምንድነው የምናደርገው? ዳውንሎድ እናደርገው እና አንዳንድ የሚስተካከሉ ነገሮች ካሉ ደግሞ በፎቶሾፕ አስተካክለን ያው እንግዲህ መጠቀም ነው የሚጠበቅብን። ዳውንሎድ እናደርገዋለን። ይሄን ይመስላል አርትወርኩ ኦር ደግሞ ጀነሬት ያደረገልን ነገር ማለት ነው። ስለዚህ ምናልባት ፎቶሾፕ ላይ ምናልባት ማንፈልጋቸውን ነገሮች ደግሞ እንዴት አድርገን ሪሙቭ እናደርጋለን የሚለውንም በዚሁ አጋጣሚ ማየት እንችላለን። ለምሳሌ እዚህ ጋር ማንፈልጋቸው ነገሮች ካሉ ለምሳሌ እችኛውን አይከን ማንፈልጋት ከሆነ እሷን ሰሌክት እናደርግና ጀነሬቲቭ ኤአይ ካላችሁ ቤስት ሪሙቭ እናደርጋታለን። በእንደዚህ አይነት መንገድ ሪሙቭ ያደርግልናል። ምናልባት ጊዜ ከወሰደ ከት አደርገዋለሁ። በእንደዚህ አይነት መንገድ ሪሙቭ አደረግ ነው ማለት ነው። ይህም ጀነሬቲቭ ኤአይ ኢዝ ፓርት ኦፍ ኤአይ ቱል ነው። ጀነሬቲቭ ኤአይ ማለት ፎቶሾፕ ላይ ኢምቤድድ ሆኖ የመጣ አዲስ ቱል ነው which is nice። በእንደዚህ አይነት መንገድ ጨርሰናል። ምናልባት የስም ኤዲት ምናምን ችግር ካለን በእንደዚህ አይነት መንገድ ሪሙቭ አድርገን ኤዲት አድርገን ፖስት ማድረግ እንችላለን። ይሄን ይመስላል። በሌላ ቪዲዮ ኔክስት እንገናኛለን። ባባይ